ቪዲዮዎችን ወደ ቻናላችሁ ከመጫናችሁ በፊት ማወቅ ያለባችሁ አንድ ወሳኝ ጉዳይ ቢኖር ያገኛችሁትን ቪዲዮ ወደ ዩቲዩብ ቻናል አለመጫንና አንድ ወጥ ይዘት መምረጥ መቻል እንዳለባችሁ መረዳት ነው። ጥሩ ይዘት መምረጥ ከቻላችሁ ቻናላችሁን ለማሳደግ ምቹ ከመሆኑ በተጨማሪ በዘላቂነት የራሳችሁን ገቢ ለማሳደግም ያግዛል። ነገር ግን የተሳሳተ ይዘት ከመረጣችሁ ደግሞ እድሜያችሁንና የኦንላይን የሥራ ሞራላችሁን ያለ አግባብ ስለሚጎዳ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ዛሬ በዚህ ቪዲዮ ከእናንተ አቅም ወይም ችሎታ እና ካላችሁ እውቀትና ብቃት ጋር የሚጣጣም በዘላቂነት ቋሚ ገቢ የምታገኙበት የዩቲዩብ ቻናል ከፍታችሁ ሰዎች በከፍተኛ ሁኔታ የሚያዩት ቪዲዮ ለመስራት የሚያግዛችሁን የቻናል ይዘት እንዴት መምረጥ መቻል እንዳለባችሁ የሚያግዝ የተሟላ መረጃ አካፍላችኋለሁ። በዚህ ቪዲዮ የማጋራችሁ ሁሉንም አሰራሮች በቅደም ተከተል መተግበር ስለሚጠበቅባችሁ ቪዲዮውን እስከ መጨረሻ ማየታችሁን እርግጠኛ ሁኑ። የመጀመሪያው ጉዳይ አቅማችሁንና ፍላጎታችሁን መለየት ነው። በዩቲዩብ አልጎሪዝም መሰረት ዩቲዩበሮች ውጤታማ የሚሆኑት ለረጅም ጊዜ ተዛማጅ ቪዲዮዎችን ሳያቋርጡ በፕሮግራም ወደ ቻናላቸው መልቀቅ ሲችሉ ብቻ ነው። ከዚህ አንጻር እውቀቱ ወይም ብቃቱ በሌለባችሁ ዘርፎች ወይም ለረጅም ጊዜ በዘላቂነት በርካታ ቪዲዮ ለመስራት በማያመቻችሁ ርዕሶች ላይ ከተመሰረታችሁ በፍጹም ውጤታማ አትሆኑ። ይህን ችግር ለመፍታት ደግሞ የሚከተሉትን ሁለት ወሳኝ ጥያቄዎች ለራሳችሁ መጠየቅ መቻል አለባችሁ። አንደኛው ጥያቄ ሰዎች በብዛት የሚፈልጉትና በርካታ ቪዲዮ የምሰራበት ዋና ርዕሰ ጉዳይ ወይም የኔ ይዘት ምንድን ነው ለሚለው ጥያቄ ለራሳችሁ ምላሽ ማግኘት መቻል አለባችሁ። ሁለተኛው ጉዳይ ሰዎች ዩቲዩብ ውስጥ ምን ይፈልጋሉ የሚለውን በትክክል ማጥናት ነው። በዩቲዩብ ብዙ ጊዜ ቪዲዮ መስራት የሚያስችላችሁን እናንተ በተጨባጭ ያላችሁን ፍላጎትና ያላችሁን ሙያ ወይም ክህሎት በሚገባ ከለያችሁ በኋላ ሁለተኛው በትክክል መለየት የሚገባችሁ ጉዳይ ደግሞ የመረጣችሁት ርዕሰ ጉዳይ ሰዎች በብዛት ዩቲዩብ ውስጥ ሰርች የሚያደርጉት ወይም ደግሞ የሚፈልጉት መሆኑን ማረጋገጥ ነው። በዩቲዩብ ውስጥ ምርጥ ይዘት ማለት ምርጥ ቪዲዮ የምትሰሩበት ወይም እናንተ በቂ እውቀት ያገኛችሁበት ጉዳይ ብቻ ሳይሆን ሰዎች ዘንድ ተፈላጊ የሆነ ማለት ነው። ካልሆነ ግን ምንም ያክል ምርጥና አስተማሪ ወይም ደግሞ አዝናኝ ቪዲዮ ብትጭኑም ያ ቪዲዮ ምንም አይነት ተመልካች ላይኖረው ይችላል። በዩቲዩብ ውስጥ ሰዎች በብዛት ምን አይነት ቪዲዮ ይፈልጋሉ የሚለውን በቀላሉ ለማወቅ ደግሞ የሚከተሉትን 3 አማራጮች ተጠቅማችሁ ማረጋገጥ ትችላላችሁ። አንደኛው አማራጭ የዩቲዩብ ሰርች ባርን መጠቀም ነው። ዩቲዩብ ከፍታችሁ በሰርች ባር ወይም ደግሞ በፍለጋ ሳጥን ውስጥ ከእናንተ ዋና ይዘት ጋር ተዛማጅ የሆኑ ርዕሶች ዙሪያ ሰዎች ምን ብለው ቪዲዮዎችን እንደሚፈልጉ ማጣራት ይገባቸዋል። በዚህ ዙሪያ ተዛማጅ ርዕሶችን በትክክል ለመምረጥ ያሰባችሁትን ዋና ርዕሰ ጉዳይ በፍለጋ ሳጥን ውስጥ ስታስገቡ ሰዎች በብዛት ዩቲዩብ ውስጥ ምን ብለው ሰርች ያደርጋሉ የሚለውን ይሰጣቸዋል። አንደኛውና መጀመሪያ የሚመጣላችሁን ርዕስ መምረጥ መቻል ይጠበቅባቸዋል ማለት ነው። ሁለተኛው መጠቀም ያለባችሁ የጎግል ትሬንድ ነው። የጎግል ትሬንድ መተግበሪያን በመጠቀም ሰዎች በብዛት ዩቲዩብ ውስጥ ምን አይነት ርዕሶችን አስገብተው ቪዲዮ ይፈልጋሉ የሚለውን በቀላሉ ይጠቁማቸዋል። ሶስተኛው መጠቀም ያለባችሁ መንገድ ደግሞ ቲዩበድና ቪድ አይኪው መተግበሪያዎችን መጠቀም ነው። እነዚህ መተግበሪያዎች ደግሞ የምትጠቀማቸው የፍለጋ ቁልፍ ቃላት ወይም ኪወርድስ በደረጃ ያስቀምጡላቸዋል። በተጨማሪም በዚያ ርዕሰ ጉዳይ ዙሪያ ያሉ የሌሎች ተወዳዳሪዎች የቪዲዮ ደረጃ ወይም ኮምፒቲሽን ሌቭል እና የፍለጋ መጠን ወይም ሰርች ቮሊዩም ስለሚጠቁማችሁ እነዚህን መተግበሪያዎች መጠቀም ይጠበቅባችኋል ማለት ነው። እዚህ ላይ መጠንቀቅ ያለባችሁ ነገር ቢኖር ግን ደግሞ ለቪዲዮቻችሁ መስጠት የፈለጋችሁትን ርዕስ እነዚህ የፍለጋ አማራጮችን ተጠቅማችሁ ያንን ርዕስ ዩቲዩብ ውስጥ ወይም ደግሞ ሌሎች የጎግል አይነት የፍለጋ አማራጮች ላይ ካጣችሁት ለቪዲዮው ርዕስ መስጠት ያሰባችሁት ያ ርዕስ በዩቲዩብ ተፈላጊ አይደለም ማለት ነው። ስለዚህ ቪዲዮአችሁ ምንም አይነት ተመልካች አያገኝም ያንን ርዕስ ከሰጣችሁት። ስለዚህ ሌላ ርዕስ ፈልጋችሁ በዩቲዩብ ውስጥ ሰዎች በብዛት የሚፈልጉትን ርዕስ መጠቀም መቻል ይጠበቅባቸዋል ማለት ነው። ሶስተኛው ጉዳይ ይዘታችሁን ከልክ በላይ አለማስፋት ወይም አለመለጠጥ ማለት ነው። ብዙ ጀማሪ ዩቲዩበሮች ውጤታማ የማይሆኑት በጣም ብዙ ርዕሰ ጉዳዮችን የሚያካትት ይዘት ስለሚመርጡ ነው። ሲመቻቸውና ቪዲዮ ሲያገኙ የቴክኖሎጂ ይዘቶችን ይመርጣሉ። አንዳንዴ ጤና ነክ ይዘቶችን፣ ሌላ ጊዜ ደግሞ የስፖርት ትንታኔዎች ላይ ያተኮሩ ቪዲዮዎችን ይጭናሉ። አንድ ወጥ የሆነ ይዘት ካልመረጣችሁ የዩቲዩብ አልጎሪዝም የእናንተን ቪዲዮ ከየትኛው አይነት ቪዲዮ ለሚፈልጉት ሰዎች በብዛት ላጋራ በሚል መደናገር ስለሚፈጠርበት ወይም ደግሞ ለካቴጎራይዜሽን ስለማይመች በፍጹም ለተመልካቾች ያንን የእናንተን ቪዲዮ ማጋራቱን ያቆማል። የቻናላችሁን አንድ ዋና ይዘት ወይም ደግሞ የትኩረት ነጥብ መምረጥ መቻል አለባችሁ ማለት ነው። ስለዚህ የቻናላችሁ ይዘት በተመለከተ ዋና የትኩረት ነጥባችሁን በሚገባ ማጥበብ እና እዚያ ርዕሰ ጉዳይ ላይ ብቻ ማተኮር መቻል ይጠበቅባችኋል። አራተኛው ጉዳይ ደግሞ ከ100 እስከ 200 የሚደርሱ ቪዲዮዎችን በአጭር ጊዜ መስራት እንደምትችሉ ማረጋገጥ ነው። ለቻናላችሁ ጠንካራ ይዘት አላችሁ የሚባለው በትንሹ ከ100 እስከ 200 የሚደርሱ ቪዲዮዎችን በቀላሉ ማግኘት ከቻላችሁ ነው። በሰዎች ዘንድ ተፈላጊ የሆኑ ርዕሶችን የምታገኙባቸው በርካታ የቪዲዮ ርዕሶች ያሏቸው ይዘቶች ላይ ማተኮር መቻል ይጠበቅባቸዋል። በዩቲዩብ በዘላቂነት የምትጠቀሙበት ይዘት አላችሁ የሚባለው ግን ደግሞ ያለ ገደብ የቪዲዮ ሀሳቦችን የምታገኙበት አይነት ይዘት ሲሆን ብቻ ነው።
አምስተኛው ጉዳይ ብዙ ርቀት ከመሄዳችሁ በፊት ይዘታችሁን አዳጊነት ከ3 እስከ 5 በሚሆኑ ቪዲዮዎች መሞከር ስትችሉ ነው። በትክክል ለእናንተ የሚሆናችሁን ይዘት ከመረጣችሁ በኋላ ወደ ተግባር ለመግባት ብዙ ጊዜ መፍጀት መቻል የለባችሁም። ከ3 እስከ 5 የሚሆኑ ቪዲዮዎችን በፍጥነት ሰርታችሁ ወደ ቻናላችሁ በመጫን የእነዚያን ቪዲዮዎች ተመልካች ቁጥርና ተመልካቾች የሚሰጧችሁን ሀሳብ አስተያየት ተቀበላችሁ የሚከተሉትን 3 መሰረታዊ ጥያቄዎች ለራሳችሁ መልሱ። አንደኛ፣ ብዙ ተመልካች ያገኘው ቪዲዮ የትኛው ነው? ሁለተኛ፣ ብዙ ዋች አወር ያገኘው ቪዲዮ የትኛው ነው? ሶስተኛ፣ ብዙ ኮመንት ያገኘው ቪዲዮ የትኛው ነው? አንዳንዴ በጣም አሪፍ የምትሉት ቪዲዮ ምንም አይነት ተመልካች ሳያገኝ በፍጹም ያልጠበቃችሁት ሌላኛው ቪዲዮ ደግሞ በጣም በርካታ ተመልካች ሊኖረው ይችላል። ስለዚህ የተመልካቾቻችሁን ተጨባጭ መረጃዎች መሰረት አድርጋችሁ ምን አይነት ይዘት መምረጥ መቻል እንዳለባችሁ መወሰን መቻል አለባችሁ ማለት ነው።